ሰላም ሰላም ጤና ይስጥልን ውድ ደራሽ ቲዩብ ቤተሰቦቻችን እንደምን ቆያችሁ? ደራሽ ቲዩብ እንደተለመደው ለእናንተ ይሆናል የሚለውን አንድ የጤና መረጃ ይዞ ወደ እናንተ ይደርሳል። ዛሬ ደግሞ ደም ማነስ ምንድን ነው? የደም ማነስ በምን ይከሰታል? እና የደም ማነስ አይነቶች ምን ምን ናቸው? የሚሉትን የምናይ ይሆናል። እናንተም ፕሮግራማችንን በመከታተል ሼር፣ ሰብስክራይብ እና ላይክ በማድረግ ላልሰሙት ላላዩት እንድታሳዩልን በአክብሮት እንጠይቃለን። ፕሮግራማችንን ስንጀምር የደም ማነስ ማለት በሰውነታችን ውስጥ የሚገኘው ቀይ የደም ህዋስ ወይንም ሄሞግሎቢን ከተለመደው በታች ሆኖ ሲገኝ ነው። ሄሞግሎቢን በፕሮቲን የበለጸገ ብረት ሲሆን በሰውነታችን ውስጥ የሚገኘው ኦክሲጅን ተሸካሚ ቀይ የደም ህዋስ ከሳምባ ወደ ተለያዩ የሰውነታችን ክፍሎች የሚያጓጉዝ ነው። ስለዚህ የደም ማነስ አለ ማለት ሰውነታችን በቂ የሆነ ኦክሲጅን ማግኘት አይችልም ማለት ነው። በደም ማነስ የተያዘ ሰው ወይም የደም ማነስ ያለበት ምን አይነት ምልክቶችን ሊያሳይ ይችላል ወይም ሊሰሙት ይችላሉ ስንል የመጀመሪያው ይህ የደም ማነስ ምልክት መካከለኛ ወይንም ከፍተኛ እና አደገኛ ምልክቶች ብለን በሁለት የምንከፍለው ይሆናል። አብዛኛውን ጊዜ ይህ ምልክት በበሽታ እና በሌሎች ምክንያቶች የሚከሰት ሲሆን ምልክቱን ከባድ ወይንም አደገኛ የምንለው ይሆናል። እነዚህም ምልክቶች የድካም ስሜት ወይንም የአካል መድከም፣ የራስ ምታት እንዲሁም መደበኛ ያልሆነ የልብ ምት መከሰት እና የትንፋሽ መቆራረጥ ናቸው። መካከለኛ የሆነ የደም ማነስ የምንለው ደግሞ መጠነኛ የሆኑ ምልክቶችን የሚያሳይ ይሆናል። እነዚህም ምልክቶች የድካም ስሜት እና የቆዳ ቀለም ወደ ቢጫነት መቀየር ናቸው። ተቀምጠን ስንነሳም ደግሞ ወይም ደግሞ በተለያየ ፖዚሽን ሆነን በመጠኑ የማዞር ስሜትም ይጨመራል። ለደም ማነስ አጋላጭ የሚሆኑ ሁኔታዎች ወይም ደግሞ ምቹ የሚሆኑለት ሁኔታዎች ምን ምን ናቸው ስንል ጥቂት ሰዎች ለደም ማነስ ከፍተኛ የሆነ አጋላጭ ሁኔታ ይኖራቸዋል። ለምሳሌ የወር አበባ ላይ ያለች ሴት፣ ነፍሰ ጡር የሆነች ሴት፣ በተደጋጋሚ ደም የሚለግሱ ግለሰቦች፣ በቂ የሆነ የብረትና ቫይታሚን የማይወስዱ ሰዎች እንዲሁም በተለያዩ መድኃኒቶችን የሚጠቀሙ ሰዎች ናቸው። ለምሳሌ የካንሰር ሕክምና። በዋናነት የደም ማነስን የሚያስከትሉት ሶስት ዋና ዋና ምክንያቶች አሉ። አንደኛውና የመጀመሪያው የቀይ የደም ህዋስ በበቂ ሁኔታ አለመመረት ነው። ሁለተኛው ፈጣን የሆነ ቀይ የደም ህዋስ ውድመት ወይንም ሞት ሲያጋጥመን ነው። ሶስተኛው ደግሞ በአንድም በሌላም ምክንያት የመድማት ችግር ሲገጥመን ወይም ደግሞ መድማት ሲያጋጥመን ነው። ከዚህም ሌላ ለደም ማነስ ምክንያት ይሆናሉ የምንላቸው ጉዳዮች ቅድም ከጠቀስናቸው እና ከነሱም በተጨማሪ ያሉትን እንይ። በወር አበባ ጊዜ የሚከሰት ያልነው ከፍተኛ የደም መፍሰስ፣ እርግዝና ላይ ያለች ሴት፣ የጨጓራ ቁስለት ያጋጠመው ሰው፣ የአንጀት ካንሰር፣ ከዘር ወይም በዘር የሚተላለፍ በሽታ ሲኖር፣ በቂ የሆነ ብረት፣ ፎሊክ አሲድ እና ቫይታሚን ቢ12 በምንመገበው ውስጥ አለመካተት፣ ከደም ጋር የተያያዘ በሽታ ሲገጥመን፣ የካንሰርም በሽታ፣ አፕላስቲክ አኒሚያ የምንለው በተፈጥሮ ወይም ደግሞ በበሽታ አማካኝነት የሚከሰት የደም ማነስ በራሱ ሲገጥመን፣ ግሉኮስ 6 ፎስፌት ዲሃይድሮጂኔዝ የምንለው እጥረት ሲያጋጥም፣ እነዚህ በዋናነት ለደም ማነስ ምክንያት የሚሆኑ ጉዳዮች ናቸው። የደም ማነስን በምን መመርመር እንችላለን ስንል ደግሞ ሜዲካል ኤንድ ፋሚሊ ሂስትሪ የምንለው ያ ማለት ከቤተሰብ ያለ ወይም ደግሞ ከራሳችን የጤና ችግር ያለ በፊት የተመረመርንበት ታሪክ ሲኖር ወይም የተመረመርንበት ሁኔታ ሲኖር ማለት ነው። እንዲሁም የተለያዩ የሆኑ አካላዊ ምርመራዎችን እንወስዳለን። የምላሳችንን ቀለም ምላሳችንን ማየት፣ ጥፍራችንን እጃችንን ማየት እንዲሁም ደግሞ የልብ ምትን ማዳመጥ እና መመርመር፣ ሆዳችንም እንደገና ማዳመጥ እንዲሁም የተለያዩ የሆኑ ቴስቶችን እንወስዳለን። ለአኒሚያ የሚወሰዱ ቴስቶች ከምንላቸው ውስጥ ሲቢሲ ወይም ደግሞ ሙሉ የደም ቆጠራ የምንለው፣ ቦን ማሮ ቴስት ወይንም
የአጥንት መቅኔ ቀይ የደም ሴል የሚመረጥበት ማለት ነው። የእሱን ምርመራ እናደርጋለን። እንዲሁም የተለያዩ የደም ምርመራዎችን እናካሄዳለን ማለት ነው። እነዚህ ምርመራዎች አድርገን የምንታከመው ለምንድን ነው ስንል ወይም ደግሞ የትሪትመንታችን ወይም የህክምናችን ጎሉ ምንድን ነው? ጥቅሙ ምንድን ነው ስንል የደም ማነስ ቀላል በሆነ መንገድ መታከም የሚችል በሽታ ነው። የደም ማነስ በሽታ እንደ አይነታቸው መነሻ ምክንያት እንዲሁም እንደ ክብደቱ መጠን ህክምናቸውን በተወሰነ መንገድ ይለያያል። የህክምናው ዋና ዓላማ ቀይ የደም ሕዋስ ቁጥርን መጨመር ነው። ለተለያየ ደም ማነስ ምክንያት ይሆናሉ የምንላቸውንም ጉዳዮች እንዲሁ ማከም መቻል ነው። ይህ የደም ማነስ ሳይታከም ለረጅም ጊዜ ከቆየ የልብና የነርቭ ችግር የሚያስከትሉ ጉዳዮች ስለሚኖሩት እሱንም ለመከላከል እንዲሁም ምልክቶችን ማከምና የአኗኗር ዘይቤን ማስተካከል ዋና ዋናው ናቸው። በቀጣይ ደግሞ የደም ማነስ አይነቶች ምን ምን ናቸው የሚሉትን እናያለን። ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። በሳምንት እስከምንገናኝ ወይም በቀጣይ እስከምንገናኝ ሰላም ቆዩ።